አላህ Subhanahu Wa Ta'ala በእኛ ላይ ነው እናንተን ሐቅ ማሳወቅ ያለው ሐቅን የመንገድ ግዴታ ያለው በእኛ ላይ ነው ራስህ ላይ ነው ግዴታ ያደረገው ደግሞ ማንንም አይደለም برحمته ورأفته ومنته Subhanahu Wa Ta'ala በእዝነቱ በረህመቱ በርህራሄው በአዛኝነቱ በማህሪነቱ ምን አደረገ በራሱ ላይ ሰዎችን ለመምራትና ሰዎችን ቀጥተኛ መንገድ ይሄ ነው ብሎ ለማሳወቅ ራሱ ላይ ግድ አድርጓል ኢና علينا للهدى እንዳለው ማለት ነው እናንተን የመምራት ግዴታ ያለው በእኛ ላይ ነው እንዳለው አላህ እናንተን የመምራት ማለት ሐቅን ማሳወቅ ማለት ነው ሐቅ መንገድ ይሄ ነው የጥመት መንገድ ይሄ ነው ብሎ መለየት በእኛ ላይ ነው ግዴታው ብሏል የሰው ልጅ የሚያስፈልገው ሐቅ የሚረዳበት ነገር ካደረገለት በኋላ መልእክተኞችን ከላከለት ኢደን فماذا بقي الا الله سبحانه وتعالى الذي رحمة بالخلق بالجن والإنس لسوم لجنم بلو أزنت لما زن فلقنا ملك تنيا سالك الله شو أنقطعشو ماله وما كنا معذبين حتى نبعث رسول حق سيد رساتشو أنقطعشو لذي يكون حق يالدرسوسو حق يالدرسوسو كال بإسلام كون لمثال عندسو صلاة قد تايرلهم بلو بكراكر مسلمو ياللوبت كيلاي كونا ينبرو لمن دنو لزي من تلوتا بلو أرمجاي وسلبتال مسلمو بللوبت بيتشاون ويم دغمو مسلمو يالهونو سووች ባሉበት አካባቢ ኮነ ተወልዶ ያደገው ምንም ስለሰለተ ማያውቅ ከሆነ ይነገራል ሳይነገረው አይቀጣም እርምጃ ይወሰድበታል ስለዚህ አላህ ምንድነው ያለው ሰዎች መልእክቱ ሳይደርሳቸው የሚቀጡ አንድም ሰዎች የሉም